እሺ ይታያችኋል አይደል? እዚህ ጋር እንግዲህ ይኸውላችሁ ይሄ የኔ ቻናል የዩቲዩብ ስቱዲዮ ውስጥ ያለ ነው። ይታያል አይደል? ይታያችኋል? ይታያል ተሰጦ ትንሽ ጎላ አድርጎ ትንሽ አውራ ይታያል ግን ንካውና ሶሎ አድርገው። አዎ ሶሎ። ኦኬ አሁን ጥሩ ነው። እሺ እንግዲህ እዚህ ጋር ተመልከቱ። አሁን እዚህ ጋር የዩቲዩብ ቻናላችን ውስጥ የምናስቀምጠው ሴቲንግ ነው። ብዙዎቻችሁ በእርግጠኝነት አንዳንድ ጊዜ እየወሰድኩኝ ስለማይ ማስተካከያዎችም ስለማደርግ የብዙዎቻችሁ እዚህ ጋር ያለው ኪወርድ የሚባለው ነገር የለውም። ኪወርድ ማለት በጣም በጣም ወሳኝ ነው። ኮንቴንታችሁን ካወቃችሁት የምትሰሩትን ቻናላችሁ ላይ የምታቀርቧቸውን ፕሮግራሞች ካወቃችሁ ኪወርዳችሁ ግልጽ ነው። ምንም ከባድ ነገር የለም። ኪወርድ ማለት መሰረታዊ ቃል ማለት ነው። ለዩቲዩብ ይሄን ነገር እሰራለሁኝ ብለን እንደመናገር ነው የሚቆጠረው። ስለዚህ ለምሳሌ እኔ ጋር ብታዩት እዚህ ጋር how to make, how to create, ዩቲዩብ ቱቶሪያል፣ የዩቲዩብ ትምህርት፣ ዩቲዩብ ቪዲዮ፣ ዩቲዩብ ኤዲቲንግ፣ አዶቤ ፎቶሾፕ ይላል፣ ግሪን ስክሪን ይላል፣ እነዚህ አኒሜሽን ይላል። እነዚህ ሁሉ ከቪዲዮ ኤዲቲንግ ጋር ከትምህርት ነክ ነገር ጋር የተያዙ ናቸው። ስለዚህ የሆነ ሰው መጥቶ ለምሳሌ ስለ ካፕከት ሲጠይቅ ካፕከት ብሎ ሲጽፍ እኔ ይኸውላችሁ እዚህ ጋር እቺን ኪወርድ እዚች ውስጥ በማስቀመጥ ብቻ ምን ያመን ስለ ካፕከት ከሰሩት ሰዎች ጋር ዝርዝር ውስጥ እገባለሁ። ምክንያቱም የዩቲዩብ አልጎሪዝም አውራ ይሄንን ይሰራል ብሎ ይሄን ይሰራል ብዬ ስላሳወቁት የዩቲዩብ አልጎሪዝም ያውቀዋል ማለት ነው። የምሰራው ጠንቅቆ ያውቀዋል። በቃ አውራ በእነዚህ ዙሪያዎች ነው የሚሰራው የሚለውን ለአልጎሪዝሙ ነግሬዋለሁ። በእናትህ እንደዚህ አይነት ነገሮች ነው የምሰራው፣ ሰው ሲፈልግ እኔንም አቅርበኝ፣ እሺ ሰው እንዲያገኘኝ አድርገኝ፣ እሺ ብለን የምሰራውን እንደመናገር ነው። ለምሳሌ አንድ ቀለም ቀቢ ዝም ካለ ቀለም ቀቢነቱ ላይ ይታወቅ ይችላል። ግን ላገኛቸው ሰው ቀለም እቀባለሁ፣ የቀለም ስራ ፊኒሽንግ ስራ እሰራለሁ ብሎ ሲናገር ነገ የሆነ ሰው ተነስቶ ሲቀለም የሚቀባ ሰው ሲባል እንትና እኮ ይቀባል ይባላል። ለምን? ስለታወቀ። ለምን? ሙያውን ስላሳወቀ፣ የሚሰራውን ስላሳወቀ። ስለዚህ ለዩቲዩብ አልጎሪዝም እንዲመቸው እንድቀለው አርጌ ነገርኩት። በቃ እነዚህ ዙሪያ ነው የምሰራው ብዬ ማለት ነው። ሁለገብ የሚባል ነገር ግን ከሆነ የትጭቱን ስለ ስፖርት ዝርዝር ነው የምጽፈው፣ ስለ ድራማ ነው የምጽፈው፣ ስለ ዜና ነው የምጽፈው፣ ስለምንድን ነው የምጽፈው? ኮንቴንቴን የማላቀው ከሆነ ማለት ነው። ይሄ በጣም በጣም ወሳኝ ነገሮች ናቸው። ያ ሰው በግልጽ ቀጥታ እናንተ ጋር እንዲመጣ የእናንተን ቪዲዮ በቀላሉ እንዲገኝ በቀላሉ ሰዎች ጋር ዩቲዩብ እንዲያደርስ። ለምሳሌ ልድገላችሁ አንድ ነገር። ስለ ዩቲዩብ ማወቅ የሚፈልግ ሰው መጥቶ ዩቲዩብ ቪዲዮ ብሎ ሰርች ሲያደርግ የኔን ቪዲዮ ሪኮመንድ ያደርገዋል። አውራም ይሰራል፣ የአውራንም ይለት ብዙ ሰዎች ሚሊዮን ይሁን በሚሊዮን የሚቆጠሩ ሰዎች ይሰራሉ፣ ግን አውራም አንዱ ነው ብሎ ያመጣለታል። እናንተ ሁሌ ዩቲዩብ ውስጥ እየገባችሁ የምታዩቸው ነገሮች አሉ። ለምሳሌ ፕራንክ ታያላችሁ ልበላችሁ። የሆነ ቀን በንጋታው መታችሁ እናንተ ሰርች ሳታደርጉ ልክ ስትገቡ ፊት ለፊታችሁ የፕራንክ ቪዲዮዎች ይመጣሉ። ሰብስክራይብ ያደረጋችኋቸውም ያላረጋችኋቸውም። ለምን? አልጎሪዝሙ የእናንተን ፍላጎት ያውቃል። የእናንተን ፍላጎት ያውቅና በእናንተ ፍላጎት መሰረት እንደዛ አይነት ነገር የሚሰሩትን ሰዎች ፊት ለፊታችሁ ያመጣላችኋል። ለምንድን ነው እነዛን ሰዎች እናንተ ፊት ለፊት ያመጣው? ምክንያቱም በአግባቡ ኪወርዳቸውን እዛ ቦታ ላይ አስቀምጠዋል ማለት ነው። አሁን እዚህ የማሳያችሁ ቦታ ላይ አንድ እሱ ነው። ሁለተኛ ነገር ደግሞ እዚህ ኪወርድንና እናንተ የምትሰሯቸውን ቪዲዮዎች ማዛመድ ደግሞ ያስፈልጋል። ባለፈው ታስታውሱ፣ አሁን መጨረሻ ላይ ከለቀቁት ቪዲዮ አንድ ቀደም ብሎ ዲሴፕቲቭ አክቲቪቲ የሚል የሰራሁት አለ። ርዕሳችሁንና እዚህ ጋር ሰራዋለሁ ካላችሁት ጋር ማዛመድ የበለጠ በቀላሉ እንዲገኝ ማለት ነው። ኮንቴንታችሁ የምትሰሩት ነገር በቀላሉ ሰዎች ሰርች ሲያደርጉት እንዲገኝ ዲስክሪፕሽናችሁ ላይ ማስቀመጥ። ያኔ ዩቲዩብ አልጎሪዝም የምትሰሩትን ያውቃል። እንትና ቀለም ቀቢ ነው፣ እንትና ሙዚቀኛ ነው፣ እንትና እንዲህ ነው የሚለውን ነገር ለይቶ ያውቃል። ቀለም ቀቢውን ሙዚቃ ለማዳመጥ ለሚፈልገው ሰው አይጋብዘውም ማለት ነው። ቀለም ቀቢውን ስለ ቀለም ቅብ ለማወቅ የሚፈልገውን ጋር ይወስደዋል። ሙዚቀኛውን ደግሞ ሙዚቃ ማዳመጥ ለሚፈልገው ሰው ይጋብዘዋል ማለት ያቀርብለታል ማለት።
ስለዚህ ሁለገብ የሚባል ነገር ላይ እዚህም እዛም እንደፈለግን እኛ እንደተመቸን የምንሰራ ከሆነ አልጎሪዝሙን ግራ እናጋባውና ሪኮመንድ እንደውም ቻናላችንን ይገለዋል። እይታም እንዳያገኝ ስለማያቀን ምን እንደምንሰራ ስለማያቅ እይታም እንዳይኖረው ሊገድበን ይችላል። እና ኪወርድ እና ይሄ ኮንቴንት ይሄ ሁለገብ የሚባል ኮንቴንት ላይ በጣም ጥንቃቄ ልታደርጉ ይገባል። ሁለተኛ ዩቲዩብ ስቱዲዮአችሁ ውስጥ ገብታችሁ ይሄ አናሊቲክ የምታዩበት አይደለም፣ ውስጥ ገብታችሁ የምታዩት ቪዲዮ ሴቲንጋችሁ ላይ እነዚህ ኪወርዶችን በአግባቡ አስቀምጡ። ሌላው ኮንቴንታችሁን ከዚህ ልጣና ይበቃኛል። ምናልባት እዚህ ላይ የሚነሳ ጥያቄ ካለ እኔ በነገራችን ላይ ኮመንት እየታየኝ አይደለም። እሺ እንትኑን አሁን በፊት ፕሪሚየም ኮመንት ያሳይ ነበር፣ አሁን ዘግቶታል። ኮመንቱን በክፍያ ስላደረገ ኮመንት እየታየኝ ስላልሆነ ጥያቄ ካለ ከዘለልኩኝ አንድ ቁጥር ጻፉልኝ። ጥያቄ የነበረው ሰው ካለ አንድ ቁጥር ይጻፍልኝ። እሺ እንትን እንድል ጥያቄ የለም፣ ኮመንት እየታየኝ ስላልሆነ ነው ከይቅርታ ጋር። ስለዚህ በዚህ አይነት ቀጥል። እስካሁን ጥያቄ የለም፣ እያየሁኝ ነው። ቀጥል። ኦኬ እሺ። እና በዚህ አይነት መልኩ ቻናላችሁን እሺ። ሌላው በጣም መሰረታዊ የሆነ ነገር ከኮንቴንት ጋር ከምትለቁት ቪዲዮ ጋር ተያይዞ በጣም መሰረታዊ የሆነው ነገር ደግሞ ካታጎሪ ነው። ካታጎሪ ማለት ደግሞ ቅድም ስንገልጽላችሁ እንደነበረው ማህበራዊ ጉዳይ ነው፣ ፖለቲካ ጉዳይ ነው፣ ሙዚቃ፣ ይሄ መዝናኛ ፕሮግራም ነው፣ ትምህርት ነው ወይስ ደግሞ እንትን ይሄ ቤተ ሙከራ ነው ወይ? እንዴት ነው አንድ ነገር ሀውቱ እንዴት ነው የሚሰራው፣ እንዴት ነው የሚደረገው የሚል ይዘት ያለው ቪዲዮ ነው የምንሰራው። እኔ አንዳንድ ጊዜ ሀውቱ እጠቀማለሁ፣ ካታጎሪውም ማለት ነው። ለምን ሀውቱ ሃይድ ኮመንት ሊሆን ይችላል፣ ኮመንት እንዴት መዝጋት ይቻላል የሚለውን ነገር ማሳየት ከፈለጉ ሀውቱ ልጠቀም እችላለሁ። ትምህርት ነው ብዬ ሰፋ ብዬ ማብራሪያ የሰጠሁት ነገር ካለ ደግሞ ኤዱኬሽን እለዋለሁ። ስለዚህ ከዩቲዩብ ኮንቴንት ወይም ከኪወርድ በዘለለ ምን አለ ማለት ነው፣ ካታጎሪ የምንለው ነገር አለ። ካታጎሪ ደግሞ በጣም ወሳኝ ነገር ነው። በነገራችን ላይ ካታጎሪ ባይ ዲፎልት ቀድመን ቻናላችንን ስናስተካከል የምንሰራውን ካታጎሪ መምረጥ እንችላለን። በዋናነት አሁን የኔ በዋናነት ማንም ቪዲዮ ልጫን ካታጎሪ ላይ ስትሄዱ የምታገኙት አሁን ለምሳሌ ስለ እግር ኳስ እየጫንኩኝ ካታጎሪ ላይ ስደርስ ኤዱኬሽን ይላል። ለምን? የቻናሌ ሴቲንግ እሱ ነው። ግን መቀየር ግን እችላለሁ። ዛሬ በሰራሁት ቪዲዮ አንጻር ሀውቱ ሊሆን ይችላል፣ ትምህርት ሊሆን ይችላል፣ መዝናኛ ሊሆን ይችላል። ስለዚህ በእያንዳንዱ ቪዲዮ ምን ማድረግ እንችላለን? ካታጎሪ መቀየር እንችላለን ማለት ነው። ለምሳሌ እስቲ ቆይ ከሰራልኝ ላሳያችሁ። ልክ እንደዚህ ስክሪን እንትን አድርጌ ማለት ነው፣ ስክሪን ሼር አድርጌ ላሳያችሁ የበለጠ ግንዛቤው ካታጎሪ ምንድን ነው የሚለውን ነገር ለመረዳት እንዲመቻችሁ ማለት ነው። አሁን ብዙ ሰው እንትን ብሎ አይሄድም፣ አልፎ አይሄድም። ሞር የሚለውን ነገር ባለመጠቀም ብቻ ወዴት አይሄድም፣ ወደ ካታጎሪ ጋር አይደርሱም። ብዙዎቹ ጸጥ ብሎ ነው ዲፎልት እንትኑ ነው ወይም ያለውን ዩቲዩብ የሰጣቸው ነው። ለምሳሌ ትምህርት እያስተማሩ ምናልባት ካታጎሪው ደግሞ ምን ሊሆን ይችላል? ኢንተርቴንመንት ሊሆን ይችላል የተመረጠው። ስለዚህ ያ ደግሞ ዩቲዩብ ሼር የሚያደርገው ለማይገባው ሰው የማይገባውን ነገር ያደርግና እይታ እናጣለን ማለት ነው። አሁን ይኸውላችሁ ሼር ያደረኩትን ተመልከቱ። እዚህ አካባቢ ከታች ይታያችኋል። ሁለት ክብ ክብ ካሉበት ቪዲዮ ዲቴይልስ ብሎ ከፍ ብሎ ከተጻፈው ስር ሁለት ክብ ክብ ነገሮች አሉ። ከሱ በታች ምን የሚል አለ? ካታጎሪ የሚል አለ። እዚህ ምናልባት ማውዝ እንዴት ላሳይ እንደምችል እንትን አላልኩኝም። ይታያችኋል? ካታጎሪ የሚለው እታች ያላችሁ ይታያል። አውራ ቀስቱን ንካውና ወደ ታች ሲያወርድ የባሰ ይታያል፣ ሲዘረዝረው ማለት ነው። ቀስቷን ንካት። እሺ ይታያል። ይሄው አሁን የዘረዘረው ማለት ነው። አያችሁት? አሁን ካታጎሪ የሚለው እዚህ ጋር አሁን እናንተ እንደምታዩት ስለ መኪና ነው ወይ የእናንተ ፕሮግራም የቪዲዮ አሁን እየለቀቃችሁ ያላችሁ ከመኪና ጋር የተያዘ ነው ወይ? ቀልድ ነው ወይ? ትምህርት ነው ወይ? መዝናኛ ነው ወይ?
ፊልም ነው ወይ? አሁን ብዙዎቻችሁ እንደምታውቁት ጽናት ትላላችሁ ምናምን ትላላችሁ። አሁን እነዚህ ድራማ ወይም ደግሞ ምን ኢንተርቴንመንት ወይም ደግሞ ፊልም የሚለው ነገር ላይ ይወድቃል። ጌሚንግ ነው ወይ? ጨዋታ ነው ወይ? ሀውቱ ነው ወይ? ሀውቱ ማለት እንዴት ይሰራል፣ እንዴት ይደረጋል የሚሉትን ይህ ነገር ለምሳሌ የእንቁላል ፍርፍር እንዴት ይሰራል ከሆነ ሀውቱ፣ ስታይል ከሆነ ፋሽን፣ ስለ ሙዚቃ ከሆነ አያችኋቸው ዝርዝሮቹን። ስለዚህ እናንተ ዛሬ ላይ የሰራችኋቸው ቪዲዮዎች ምን የተመለከተ ነው? በምን ውስጥ ሊካተት የሚችል ነው?